ወንጌል ቅድስት ማርያም ቤተክርስቲያን እንዲሆን እናሳስባለን። በየቦታው የተቀመጡ ሙዳየ ምጽዋቶች አሉ። ጥላ የሚያዞሩ የቤተክርስቲያናችን አርማ የለበሱ አስተባባሪዎች አሉ። እዚያ ላይ መስዋዕታችሁን ስለታችሁን ማቅረብ ትችላላችሁ። ሌላው በእምነ ጽዮን ቤተክርስቲያን ሰንበት ትምህርት ቤት በእኛ ቤተክርስቲያን የሚማሩ ልጆቻችን ወንድሞቻችን የተዘጋጀ የቤተክርስቲያናችን ገጽታ ወይም አውደ ርዕይ እንደምትመጡም ተስፋ እናደርጋለን። በዕለቱ መምህራን ዘማሪያን ተጋብዘዋል። በረከት እንድትካፈሉ በቅዱስ ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። ዛሬ ማታ ከ10 ሰዓት ጀምሮ በዝማሬ በወንጌል እግዚአብሔርን እናመልካለን፣ እግዚአብሔርን እናገለግላለን። ነገ የቃና ዘገሊላ ታቦት ወይም የቅዱስ ሚካኤል ታቦት ይዘን ወደ ኤፍኤም ምስራቅ ወንጌል ቅድስት ማርያም ቤተክርስቲያን እንሄዳለን። አዎ የተጠመቃችሁ ጸበሉ የደረሳችሁ በር እየከፈታችሁ በገባችሁበት ሳይሆን በፊት እየወጣችሁ ያልገቡት ደግሞ እንዲገቡ እንዲደርሳቸው እባካችሁ ራሳችንን በራሳችን እናስተናግድ፣ ራሳችን በራሳችን እናስተባበር። ይደርሳቸው እድሉን አመቻቹልን ለእግዚአብሔር ስም እናሳስባለን። እሺ ለአስተባባሪዎች እባካችሁ ማስቸገር አይኖርብንም። ራሳችንን በራሳችን እናስተናግድ። ከፊት ለፊት የተጠመቃችሁ በፊት ለፊት በኩል ውጡ። ሕፃናት የያዙ አረጋውያን፣ ሽማግሌዎች ሊኖሩ ስለሚችሉ ግፊያ እንዳይበዛ እባካችሁ ራሳችንን በራሳችንን እናስተናግድ። ለአስተባባሪዎች ራሳችንን ምቹ እናድርግላቸው። የተጠመቃችሁ ጸበል የደረሳችሁ በፊት ለፊት በኩል ሂዱ። ለሌሎችም ደግሞ እድል እንስጥ። እግዚአብሔር ከሁላችን ይሁን። ሁላችንም እስቲ ከፍ አድርገን እግዚአብሔርን እናመስግነው። ከዳር እስከ ዳር፣ ከዳር እስከ ዳር። አዎ እግዚአብሔርን የማያመሰግን አንደበት እንዳይኖር እግዚአብሔርን እናመስግን። በስፒከሩ ዙሪያ ያላችሁ እንዳይወድቅ ብዙ የመያዝ አቅም ስለሌለው አትደገፉት። በስፒከሩ ዙሪያ ያላችሁ ለቀቅ አድርጋችሁ ስፒከሩን አትጠጉ። እሺ አንድ ወንድማችን ጸበል ሲጠመቅ ስልክ ጠፍቶኛል ብሏል። የራሳችንን እንኳን አልጠቀመንም እንኳን የሰው ጨምር የተጠመቃችሁ ሌሎቹ ደግሞ እንዲደርሳቸው እድሉን ስላመቻች ራሳችንን በራሳችን ማስተናገድ ይኖርብናል። ይህንን የአስተባባሪዎች ምቹ መሆን ያስፈልገናል። ክርስቲያኖች ለበረከት መካፈል ያስፈልገናል። የቤተ ክርስቲያናችን የኤፍኤም ምስራቅ ወንጌል ቅድስት ማርያም ቤተክርስቲያን የባንክ ቁጥር የንግድ ባንክ ማለት ነው 10302262 ላይ አስራታችሁን በኩራችሁን አምጥታችሁ ልታስገቡ ይገባል። በምትፈልጉት ሞባይል ባንኪንግ 10302262 ላይ ትራንስፈር ማድረግ ትችላላችሁ። እንዲሁ ደግሞ ደረሰኝ የምትፈልጉ በግራ በኩል የቃል ኪዳኑ ታቦት ባለበት ድንኳን አጠገብ ትኬት ይዘው ይጠብቋችኋል። አስተባባሪዎች አሉ፣ ዕለት ገንዘብ ሰብሳቢዎች አሉ። እንዲሁ ያንን ማድረግ 2262 የቤተ ክርስቲያናችን የአካውንት ቁጥር ነው። በዚሁ መታችሁ የምትፈልጉትን አገልግሎት ማግኘት ትችላላችሁ። ዛሬ ማታ ከ10 ሰዓት ጀምሮ እስከ ነገ በዓሉ ፍጻሜ ድረስ በታላቅ ድምቀት የሚከበረው የገናናው መልአክ የቅዱስ ሚካኤል የቃል ኪዳን ታቦት ይዘን አጅበን አክብረን እግዚአብሔርን እያመለክን ወደ የከበረው ቅዱስ ስፍራ እንወስዳለን። መጥታችሁ የበረከት ተካፋይ እንድትሆኑ በቤተ ክርስቲያናችን ጥሪ ስም እናሳስባለን።
አውደ ምሕረቱን ምስጋና ትፈልጋለች። ሳሙኤል ተረፈ አቶ ሳሙኤል ተረፈ ልጅህን ምስጋና ትፈልጋለች። አውደ ምሕረት ላይ እንድትወስድ እናሳስባለን። እሺ ያው ሁላችሁም እንደምናውቀው ዛሬ ማታ ከ10 ሰዓት ጀምሮ እስከ ነገ ፍጻሜ ድረስ የገናናው መልአክ የቅዱስ ሚካኤል በዓል በደመቀ ሁኔታ እናከብራለን። ልዑል ቅዱስ ዮሴፍ ይፈልጋችኋል። መጣችሁ እንድትገናኙ ከወንድሞቼ እነሱም ጠፍተውብኛል ብሏል። የዮሴፍ ጓደኞች ቅዱስ ልዑል ኤልያስ ጓደኛችሁ መጥቶ ጓደኞቼ ጠፍተውብኛል ብሏል። መጥታችሁ ከጓደኛችሁ ጋር በዓሉን እንድታከብሩ። እሺ ካልሆነ ያው የጸበል መርጨቱ ስነ ስርዓት ሳይደርሰን አንሄድም። እባካችሁ እራሳችሁን ጠብቁ፣ እራሳችሁን አስተናግዱ። ለአስተባባሪዎች ምቹ መሆን ያስፈልጋል። አባቶቻችን እየደከማቸው ነው። ካልሆነ ያው የጸበል ማቋረጥ ስነ ስርዓት ይሆናል ማለት ነው። አስተባባሪዎች እዚህ ስፒከሩ ስር ያለው ስፒከሩ ስር እንዲልቁ አድርጓቸው። በዚህ በኩል ያለው ደግሞ ግማሹን ከፍ ብታረጉ። እሺ ልጆቻችሁን በደንብ ያዟቸው። ጻነ ያዛችሁ በደንብ ያዟቸው፣ አትልቀቋቸው። ስለዚህ ሁላችንም የተነገረንን እየሰማን ርቀቱ እንዳለ ይቀጥላል ማለት ነው እና በጀርባ መውጫ ቢሆን ጥሩ ነው። እየተጠበቀ ሰው በጀርባ በኩል ቢወጣ መልካም ነው። አስተባባሪዎች የሚሏችሁን ስሟቸው፣ አድምጧቸው። ስትወጡ የቅድሙን እንዳትረሱ። ስትወጡ የቅድሙን ስለታችሁን መስጠታችሁን ለቀጣይ ዓመት እግዚአብሔር ሆይ አድርሰን ብላችሁ ግማሾቻችሁ ስራ ያጣችሁ ተምራችሁ ስራ ያላገኛችሁ እየጸለያችሁ እግዚአብሔር እየነገራችሁ በቤታችን አማልጅን ብላችሁ እየነገራችሁ ስትሄዱ አደራ መልእክታችን ነው። ከእግዚአብሔር ጋር የመጀመሪያ በጸሎት የተዘጋው ሁሉም ነገር ከፋች ነውና መጸለይ ከልብ ልንጸልይ ይገባል። ከልብ ከእግዚአብሔር ጋር መገናኘት አስፈላጊ ነውና ሁላችንም የተጠመቅነው ቶሎ ደረስ ብለን እየመጣን ታቦተ ክብሩ ከመንበሩ ተነስቶ ወደየቦታው ወደየደብሩ ወደየአጥቢያው ይመለሳል። ነገ ደግሞ ቃና ዘገሊላ ነው። ኤፍሬም ማርያም ቤተክርስቲያን እንደምታውቁት በየዓመቱ ቅዱስ ሚካኤል ጽላቱ ስላለ
በዚሁ አንድ ላይ ነገር ወደዚያ ጉዞ ያደርጉ ማለት ነው እና ሁላችንም ይህንን ተግባር ላይ ማዋል አስፈላጊ ነው። አካውንት የምትፈልጉ አካውንት ቁጥር የምትፈልጉ ሁላችሁ ቅድም እንደነገርኳችሁ እዚህ ጋር አሉ። እዚህ ጋር እየወሰዳችሁ ማለት ነው ብሎ የሚመለሱ ታቦታት ስላሉ ተረኞች በዚህ አውደ ምሕረት ላይ እንድትገኙ የሚል መልእክት አለ። እዚሁ እንድንገኝ ሁላችንም ዛሬ ወደ የመንበረ ክብራቸው የሚመለሱ የቃል ኪዳን ታቦታትን የምታከብሩ አባቶች ጭምር ዛሬ ይዛችሁ የምትሄዱ ማለት ነው። ሁላችሁም በዚህ በአውደ ምሕረቱ ላይ ተገኙ እየተባላችሁ ነው። በዚሁ ተገኙ። አካውንት ቁጥሩ ቅድም የነገርኳችሁ ነው፣ የኢትዮጵያ ንግድ ባንክ ማለት ነው። ሁላችንም እሱን እየተቀበልን ለእመቤታችን የቻልነውን ያክል ትራንስፈር እያደረግን እንሄዳለን። እግዚአብሔር ረድቶን የእመቤታችን የኤፍኤም ብስራተ ወንጌል ቅድስት ማርያም ቤተክርስቲያን ህንፃው ጅማሬው ተጀምሮ ፍጻሜው ላይ እንድንደርስ ሁላችንም የቻልን በጸሎት እያገዝን እንሄዳለን ማለት ነው እና የእግዚአብሔር ሰላም ከሁላችን ጋር ይሁን። ሁላችንም እየተሰማማን ማለት ነው እየተደማመን ጸበል የደረሳችሁ እባካችሁ ላልደረሳቸውን እድል እንድትሰጡ፣ ካልሆነ ጸበሉ እንዲቆም ነው የምናስደርገው። እባካችሁ የታላቅ አባቶቻችን እናቶቻችን ጠብቁ። ወጣቶች ጸበሉ በስነ ስርዓት ከሆነ ለሁሉም ይደርሳል። እዚያው ላይ አትቁሙ። ከደረሳችሁ በኋላ በፊት ለፊት በኩል እንድትወጡ እናሳስባለን። ጸበሉን ስትረጩ ደግሞ በአንድ በኩል አድርጉልን አባቶቻችን፣ በአንድ በኩል አድርጋችሁ ሌሎቹ ደግሞ እንዲደረሱ እድሉን እንስጥ። የኤፍኤም ብስራተ ወንጌል ቅድስት ማርያም ቤተክርስቲያን የልማት አገልግሎት የሚውልበት የንግድ ባንክ አካውንት 10302262 ላይ ትራንስፈር ማድረግ ትችላላችሁ። አስራታችሁን እዚያ ላይ ማስገባት ትችላላችሁ። እዚሁ ደግሞ ይዛችሁ የመጣችሁ ትኬት የያዙ በስተቀኝ በኩል የቃል ኪዳኑ ታቦት ባለበት ድንኳን አጠገብ ቁጭ ብለው ይጠብቋችኋል። እንደዚሁም ደግሞ ላይ የሚያዞሩ የቤተ ክርስቲያናችን አርማ የለበሱ አስተባባሪዎች አሉ። እዚያ ላይ መስጠት ትችላላችሁ። ስማችሁን፣ ስመ ክርስትናችሁን በመስጠት ቤተሰቦቻችሁን ሁሉ በጸሎት እንዲታሰብ፣ በቅዳሴ በኪዳኑ በሰዓታቱ በማህሌቱ እንዲታሰብ የምትፈልጉ ደግሞ ስመ ክርስትናችሁን በመስጠት የምትፈልጉ 62:547 ላይ ይሆናል ማለት ነው። እባካችሁ እዚህ ጋር ፊት ለፊቱን ልቀቁልን። አውደ ምሕረቱን ለአገልግሎት ልቀቁልን። ለአገልግሎት ልቀቁልን። እዚህ አውደ ምሕረቱን አትያዙ። አውደ ምሕረቱን አትያዙ። ልቀቁልን። ደረጃውን አትያዙ። አስተባባሪዎች እዚህ ጋር እባካችሁ አስለቅቁልን። አስተባባሪዎች እዚህ አውደ ምሕረቱ ተሸፍነዋልና አገልግሎት መስጠት አልቻልንም። አስተባባሪዎች መታችሁ እዚህ ጋር ከፈቱ እንዲያደርጉ
እባካችሁ ከፊት ለፊት ክፈቱልን። አውደ ምሕረቱ ግለጹ። ክፈቱልን እስኪ አውደ ምሕረት ከደረሳችሁ በኋላ ፊታችሁን አዙራችሁ መመለስ ነው። ቶሎ ቶሎ ከኋላ የምትመጡ ደግሞ ወደ አውደ ምሕረቱ እንዳትመጡ። አገልግሎት መስጠት አልቻለን። አስተባባሪዎች አንድ ጊዜ አውደ ምሕረቱን አስለቅቁልን። አውደ ምሕረቱን አስለቅቁልን። እዚህ አውደ ምሕረቱ ያለው የቃል ኪዳኑ ታቦት ሰዓቱ እየደረሰ ስለሆነ እዚህ አውደ ምሕረቱን ለቀቅ አድርጉልን። የአራቱ አድባራት ቤተክርስቲያን የሰንበት ትምህርት ቤቶች ሊቃውንተ ቤተክርስቲያን እዚህ ያለውም አውደ ምሕረት የቃል ኪዳኑ ታቦት መነሻው ሰዓቱ ስለደረሰ አስተባባሪዎች ያላችሁ ይህን ቦታውን ታስረጭቁልን። እንደገናም ደግሞ ጸበል የምትረጩ አንደኛ በስርዓት አድርጋችሁ እያደረጋችሁት አይደለም። ሰውም መንገድ አልከፈታችሁ። ስለዚህ መንገድ መውጫውን ያልከፈታችሁ ስለሆነ እዛው ምንም ራሳችሁን በራሳችሁ መስተናገድ ያስኑ። እንግዲህ 60,400 ታርጋ ቁጥር 60,400 ታርጋ ቁጥር። ስለዚህ መጥተን እንድታነሳልን እያሉ ነው። መጥተን እንድታነሳላቸው ቤተክርስቲያናችን ስም እናሳስባለን። ሌላው እንደተነገረው የቤተክርስቲያኗ አካውንት ቁጥር ይዛችኋል። ሁላችሁም ለቤተክርስቲያኗ ምንም ገና ታዳጊ ቤተክርስቲያን ናት። ብዙ ነገር ያስፈልጋታል። ህንፃ ቤተክርስቲያኑ ተጀምሯል። ሁላችሁም እንድታግዙ። ቤተክርስቲያኗ እየተሰራች ነው። ሆታም ማስፋፊያ እንደዚሁ ብዙ ሰበካ ጉባኤው በጥምረት እየሰራ ነው ከማህበረ ካህናቱ ጋር ከአስተዳደር ጽሕፈት ቤቱ ጋር። አዎ የቤተክርስቲያናችን ስራ ሊጀመር መንገድ ላይ ያለውና ሁሉ የተዋቅሮ ሁሉ ነገር አልቆለታልና እናንተም ቤተክርስቲያን ማገዝ መርዳት ያስፈልጋል። ሁላችሁም ቤተክርስቲያኗን የማታውቋት መጣችሁ ሚካኤል ወይም ደግሞ ጥር ማርያም 21 ቀን መጣችሁ እንድታከብሩ ቤተክርስቲያናችን ስም እናሳስባለን።
Ahora llega.